ይሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ በሰንደር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ላይ ሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በአለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲህ ነበር። በቃ ስለ ጨዋታው አናወራም። ለምን እንዲና እንዲህ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ ሃፉ ላይ ሊቨርፑል የት ነበር? አልነበረም። አይ 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 አርነ ስሎት ግን ማነ ማለት ተልእኮ አለ። ችግር ነህ አንተ። እኔ እነግርሃለሁ በደንብ በቃ ችግር ነህ። ኮናቴ ችግር፣ ቫንዳይክ ችግር። ድሮ አጥቂ ነው ያልነበረን፣ አሁን ተከላካይም የለም። እርማችሁን አውጡ። አሁን መከላከል የሚችልም ሰው የለም መሀል ሜዳ ላይ። አንድ ከርኬዝ በመድኃኒዓለም ስም እኔን ቪዲዮ ላልሰራው ላስጠልታችሁኝ የመጨረሻ ተውግዬ እናታችሁን እንዴ! ምንድነው? እኔ በቀድም ሰላም ልጣ። እሺ ማታውን እሺ ይሁን አልኩ። አሁን በቀድም ሰላም ልጣ በመድኃኒዓለም። አርነ ስሎት ግን ተው፣ በዛ ባለቀ በሞተ ሰዓት ተቀይረዋል አይደል? እኔ መች ልታጫውት ነው እነሪውን እነ ኬዛን ያዝከው? እኛ በ80 ምናምን በ90ኛ ደቂቃ ላይ ገብቶ ምን ያደርግልኛል? ሪዮ ምን ይጠቅመኛል? በዛ ሰዓት ገብቶ ምን ሊቀየው? ወይኔ አሊሰን እኛንም ከፒኤስጂ ጋር የምንጫወተው ገና አሊሰን ከመውጣቱ ያው የጎል ዝናብ አንድ ሰው 3 ጎል እያስገባ ይወጣል። ገደል ግባ አርነ ስሎት ገደል ግባ። ሊቨርፑልን ለመናገር አሁን እኔም ሞራሉ የለኝም። በእርግጥ አሁን ያለውበት ሙዴ ጥሩ አይደለም፣ ግን በሲቲ 4-2 ምን ይሼ ነው? ይህ ሰውዬ ግን ኮች ነው። እኔ የምሬ ነው። ምንድነው ሐሳብ? ይሄን ሁላ ስኳድ £500,000 አውጥተ ተጫዋች አስፈርመ ምንም። ኧረ በስመ አብ! ኧረ በጣም ነው የሚገርመው። ብቻ ሊቨርፑል 4-2 ጭራሽ ሊቨርፑል አይመስልም። እግዚአብሔርን የርገን ክሎፕን ነው እንድናፍቅ ያደረገኝ። የርገን ክሎፕ እንዲህ አይጫወትም ቢሸነፍም። አባቴ አንተ ጭራሽ የሱ ወራሽ መሆን አትችልም። እቺ ቅዥቢ ፍሪኪ ደግሞ ጭራሽ የኤኪቲኬ ጋር ማሊያ ተቀያይራ የሲቲ ተጫዋቾች መሀል ለብሶ ቁጭ ሊል ሲል አስወለቁት። የሆነ ፍሪኪ ነገር ነው። ገና ዘላ ያልጠገበች ፈላ ነገር ነች። 4-2 ሃላንድ ሃትሪክ ሰራብን፣ እኛ ፔናልቲ እንስታለን። አረ ስናሳዝን። አርነ ስሎት እኮ ነው ችግሩ። በቃ አርነ ስሎትን ንቀሉልን። በቃ ሁሉም ተጫዋቾች ወርልድ ካፕ ኳሊፋየርስ ላይ ራሱ የሚጮቱትን ጨዋታ እናለን። ዊርዝን ታየዋለህ፣ እዛ ጋር ስቡዝ ላይን ታየዋለህ። እነሱን ራሱ እንዳለ አጠፋቸው። በቃ ይሄ ሰውዬ ቆሽጢ ነው እር ነው ያለው። እኔ አሁን ያሰብኩት እንደውም ወርልድ ካፕ ላይ በአካል ሂጄ እነሱን አሜሪካ ድረስ ሂጄ መደገፍ ነው ያሰብኩት። ለሱ ደግሞ ኩፕ አለ ጋይስ። የኩፕን ቪዛ ካርድ በመጠቀም እያንዳንዱ ወጪዎቻችሁ ላይ ስትጠቀሙ የሎተሪ ቁጥሮች ይሰጧችኋል። በእነሱ ደግሞ እጣ የወጣለት ሰው አሜሪካ ድረስ ሂዶ ወርልድ ካፕን የማየት እድል ይኖረዋል ጋይስ። ቪዛ ካርድን በመጠቀም ብቻ ለእያንዳንዱ ወጪዎቻችሁ ምግብ ስትበላ ጢን እንትን ስትበላ ጢን ስትወጣ እድል ታገኛላችሁ። በዚህ መጽናኛ ይሆናል። ይሄንን ኩፕን ተጠቀሙ ጋይስ። እኛ ግን እንደሚሻለን አላውቅም ጋይስ። እኔ አሜሪካ እንገናኝ። አሜሪካ ሂጂ በአካል ሃላንድን ራሱ በአካል ሂጂ ምናምን 3ኛ ላይ ነው እለዋለሁ። በጣም እናሳዝናለን ብቻ ጋይስ።